ተዘጋባችሁን ሁሉ አማኑኤል ይክፈትላችሁ። የሚከፍተውን መልአክ ይላክላችሁ። በተዘጋባችሁ ነገር ሁሉ ታላቁ መልአክ ቅዱስ ገብርኤል ይምጣላችሁ። የኛ ነገር እንዲከፈት እግዚአብሔር ወደ ልመናችን ሲያዘነብል፣ እግዚአብሔር ወደ ጸሎትሽ ሲመለከት የሚከፍተውን መልአክ ይልከዋል። ስሙ ደግሞ ገብርኤል ነው። ታማኝ የሆነ አገልጋይ የሚከፍት ብቻ አይደለም፣ ከገባንበት ጥልቅ ጉድጓድ ውስጥ የሚያወጣ ታላቅ መልአክ ነው። የልጅ በር የተዘጋባችሁ በልጅ ናፍቆት ለምትሰቃዩ የሚያበስረውን መልአክ ሲልክልህ ወንድ ልጅ ትወልዳለህ። የሚያበስረውን መልአክ እግዚአብሔር ወደ ህይወታችሁ ሲልክ ገብርኤል ሲመጣ የመጀመሪያው ብስራት የመጀመሪያው ዜና እንዲህ የሚል ነው፣ ትጸንሳለህ፣ ትወልዳለህ፣ የተዘጋው ነገር ተከፍቶልሃል። በጣም የሚገርማችሁ አንድ የዋህና ደግ የሆነ መልአክ አለ። ዛሬ በቤቱ ተሰብስበናል። መታሰቢያነቱ ለቅዱስ ገብርኤል የተሰጠ ይሄ ቤተ መቅደስ ቅዱስ ገብርኤልንስ የምትወዱት ቅዱስ ገብርኤል የደረሰላችሁ እስቲ እጆቻችሁን አንሱ እናሳዩኝ። እኔ ቅዱስ ገብርኤል ደርሶልኛል፣ ከእሳት አውጥቶኛል፣ ከአደጋ ጠብቆኛል፣ ከተለያየ መከራ ከተለያየ ፈተና ጠብቆናል የምትሉ እስቲ ቅዱስ ገብርኤል ውለታው እንዳትረሱ ከፍ አድርጋችሁ አሳዩኝ። ዛሬም ይሄ መልአክ ይቁምላችሁ። ጠላቶቻችሁ በመንገዳችሁ ቀድመው እንዳያጠቋችሁ ይሄ መልአክ በፊታችሁ ይቅደምላችሁ። እሱ ሲቀድም የጠላትን እንቅፋት ከመንገድ ላይ ያነሳልሃል። ገብርኤል ሲቀድም የሚነደውን እሳት ያጠፋልሃል። ገብርኤል ሲቀድም የተጎፈረውን ጉድጓድ ይደፍንልሃል፣ የመርዙን ብልቃጥ ይደፋልሃል። ገብርኤል ሲቀድም በአራት አቅጣጫ የከበቡ ጠላቶች መካከል አንተን የሚያሾልክ መልአክ ስለሆነ ይሄንን መልአክ ከቤት ስትወጡ እንዲበሉ ገብርኤል አንተ ቅደምልን በሉት፣ እሱ ይቅደምላችሁ። ደርሶልናል ብላችኋል። አሁንም ቅዱስ ገብርኤል በመከራችሁ ይድረስላችሁ። ያንቺ የተዘጋ ነገር ውስጥ የጌታ መልአክ ዛሬ ይገባል። ቅዱስ ገብርኤል አንተ የተዘጋ ነገር ውስጥ ይገባል። ቅዱስ ገብርኤል ነገር ሊለውጥ፣ እስራት ሊፈታ፣ ከጨለማ ሊያወጣ፣ ከጠላት ሊያስመልጥ ዛሬ ወደ ቤታችን ይምጣልን። ይሄ መልአክ ከእናንተ ቀድሞ ቤታችሁ ይግባላችሁ። እኔ እሱን መከተል ሲጀምር በሮች ሁሉ ተከፈቱአሉ። ገብርኤል ከፊት ሲቀድም ሁሉ በሮች ይከፈቱልናል። በኢትዮጵያ በሀገራችን እንዲሆነ ምእመናን በሄድኩበት እግዚአብሔር በቅዱሳኑ የሰራውን ድንቅ ነገር እናገራለሁ። ልጅ የላትም በትዳሯ ምን የላትም? ይሄን ተአምር በደንብ አድርጋችሁ ስሙ። ሕፃኑ አይኑ እንደጨፈነ ነው። ኧረ ተኝቷል ቀስቅሾ አሉ ቄሱ። ከዛ አይኑ ሲያልቁ አይኑ እንደዛው ገልጦ ቀረ። ምንድነው ሲሉ ልጁ እኮ ሞቷል አሉ ካህኑ። ልጁ ምን ብሏል? እና እናት ደነገጠች፣ የያዘችውም ልጅ ደነገጠች። ልጅሽ እኮ በህይወት የለም እያየሽ ነው ቀዝቅዟል እኮ አሏት። ምን አለች እናት? እባዋን እያረገፈች እየተንቀጠቀጠች ቅዱስ ገብርኤል አንድ ነገር በድያለው። Carrefour riduce prețurile. ቅዱስ ገብርኤል አንድ ነገር በድያለው። በስመ አብ ወወልድ ወመንፈስ ቅዱስ